እግዚአብሔር ይበቀላል። እንዲህ አይቀጥልም። የእግዚአብሔር ቅዱስ መድረክ እንዲህ ረክሶ በምድራችን አይቀጥልም። እርግጠኛ ሁኑ። ነብይ ሁኑ፣ ሐዋርያ ሁኑ፣ ፓስተር ሁኑ፣ ማንም ይሁን ሽማግሌ ይሁን በእግዚአብሔር ቤት ስላደረጋችሁ እናንተ የእግዚአብሔርን ቤት ስታምሱ መንጋውን ስታምሱ የሰማይ አምላክ ይበቀላችኋል። ቤታችሁ ይታመሳል። ይሄ እርግጠኛ ሆኜ ነው የምናገረው። ዛሬ ቅጥሯ የፈረሰው በዚህ ነው። ቤተክርስቲያን በእርክሰት በምናምንቴ አገልጋዮች እግዚአብሔርን በማያውቁ እናውቃለን የሚሉ ታላላቅ ቃል የሚናገሩ እንደነዛ አይነት ሰዎች እንደሚሆኑ መጽሐፍ ቅዱስ ይናገራል። ነብይ ካህኑ የእግዚአብሔር ሕዝብ እያከሳ የእግዚአብሔርን ነገር እያቃለለ ኮሚቴ አደራይቶ ሕዝብ እየደህየ እነሱ እየዘረፉ የሜንጦ ኮሚቴ እነዛ የድሮዎቹ ከድስት ውስጥ ነው፣ እነዛ ከምንቸት ውስጥ ነው። የተቀቀለውን ጥሬውን ነው የሚወስዱት። የአሁኑ ደግሞ በተደራጀ መልኩ የእግዚአብሔር ሕዝብ በማራቆት እነሱ ቢሊዮነሮች ቢሊዮን አገልጋይ ድሃ እንዲሆን አላምንበትም። እግዚአብሔር አገልጋዮች ድሃ ይሆኑ አይደለም ሚሊዮን ቢሊዮነር ቢሆኑ አምናለሁ። እኔ ድሃነት ሰባኪ አይደለሁ። ግን ብልጽግና ማለት ምን ማለት ነው? ብልጽግና ማለት ከእግዚአብሔር ጋር መነካካት ነው። ብልጽግና ማለት የእግዚአብሔር ክብር ለትውልድ ማምጣት ነው። እነዚህ ምናምንቴዎች ግን ተደራይተዋል በኮሚቴ በምን አይነት የሜንጦ ኮሚቴ ተብሎ ተደራይተው የእግዚአብሔር ሕዝብ ኪስ የሚያራቁቱት ትዳሩን የሚበትኑ ቤቱን በኪሳራ የሚመቱ የውሸት ተስፋ የሚሰጡ ዛሬ ትውልዱ እንዲጠፋ ምክንያት የሆነው እውነት ያልሆነ ተስፋ በመረጃ እየተደገፈ ያለ ስለሆነ ነው። ስለዚህ ይሄ ዘመን የመሳፍንት ዘመንን ይመስላል። አሁንም በምድራችንም ቄስ ብለው ራሳቸውን ጠርተው የዚህ ቤተክርስቲያን መሪ እያሉ የእግዚአብሔር ሕዝብ እውነትን እንዳያይ ወደ ጥፋት እንዴት እርግጠኛ ሁኑ። ያከብሩኝን አከብራለሁ፣ የሚያዋርዱኝ ይናቃሉ ነው እግዚአብሔር ያለው። ዛሬ አባቶች እግዚአብሔርን ፈርታችሁ የአምላካችንን እግዚአብሔር ጋር ካልተመለሳችሁ የእናንተም ሕይወት የኤሊ ቤት እንደሆነ መምታመሱ አይቀርም። እግዚአብሔር ቅዱስ ነው፣ ቅዱስ ነው። እውነቱን ሳትለዩ ጽድቅን ሳታዩ ያ ከእግዚአብሔር ጋር የነበራችሁ ፍቅር ጥላችሁ የሆነ ነገር ሲሰጣችሁ የምትሮጡ እግዚአብሔር ክብር ፍለጋ ወንበር ፍለጋ ከረባት አስሮ የቄስ እንትን አድርጎ የዚህ ቄስ ነኝ እያሉ ትውልድን ወደ ጥፋት የሚያመጡ በመረጃ የሚሰሩ ጋር ሐሰተኞችን እያቀጣጠላችሁ የእግዚአብሔርን ሕዝብ እንዳመሳችሁ እናንተም ቤታችሁ እግዚአብሔር ያምሰዋል። ይሄ እውነት ነው። ዛሬ በደፍራት ነው የምናገረው። አንተ ማን ልትሉኝ ትችላላችሁ። ማንም አይደለሁም። ግን አንድ ነገር አውቃለሁ። እቺ ምድር እግዚአብሔር እንዲለውጣት የሚናፍቅ አንድ ተራ ሰው ነኝ፣ እግዚአብሔር የሚያየኝ። ስለዚህ አባቶቼ ተመለሱ፣ ምናምንቴ አገልጋዮች ተቀደሱ እያልኩ ነው የምጠራው። እውነተኞች የሉም የተነሱ አላልኩም አልልምም። ግን በኢንፎርሜሽን ከታብሌታቸው እየወሰዱ የእግዚአብሔርን ሕዝብ ሲያታልሉ ሲያጭበረብሩ ከበሮ የምትመቱ አባቶች፣ አዎ ወንበር ላይ ተቀምጣችሁ ልትታዩ ትችላላችሁ። ግን የእግዚአብሔር ፍርድ ሩቅ አይደለችም። እግዚአብሔር ስለ ሕዝቡ ግድ ይለዋል። ይህን እመኑ፣ ይህንን እውነት ተረዱ። ይሄ እግዚአብሔር የሰጠኝን መልእክት ነው። እኔ እንደ አንድ ሚክያስ መጥቼ 400ዎቻችሁ ልትስማሙ ትችላላችሁ ነቢያቶች። ግን አንድ ነገር ነግራችኋለሁ። እግዚአብሔር ለዚህ ትውልድ ያርፍ ዘንድ አባቶች ይመለሱ ዘንድ ይሄን ቃል ተናገር ብሎኝ አልቅሼ እግዚአብሔር የተናገረኝ ነው። እኔ ማንም ስለሆንኩ አይደለም። ዛሬም እንድትመለሱ ነው። እግዚአብሔር ለዚች ምድር ደጋግሞ ተናግሯል። ለአፍሪካ መድኃኒት ትሆናላችሁ ብሏል። ለዓለም መድኃኒት ይሆናል ብሏል። ሶስተኛው ንቅናቄ የሚፈጠረው ከዚች ምድር ነው ብሏል እግዚአብሔር። ስለዚች ምድር አባቶች ተናግረዋል፣ ነቢያቶች ተናግረዋል። አዲስ ነገር እንደሚሆን አዲሱን ነገር ነው የምጠብቀው እኔ። ምናምንቴ የኤሊ ልጆች ምናምንቴ የቀይ እንቁ ልጆች ምድሪቷንም ያዙ ብንልም እግዚአብሔር ሰው አለው። እግዚአብሔር ይሄንን ሳታይ አትሄድም አታልፍም ያለኝ እንደኔ አይነት አገልጋዮች አይደለም፣ እጥፍ ድርብ የሆኑ ግን ክርስቶስን በልበስ ትውልድ ላይ ፖስት የሚያደርጉ ለራሳቸው ሆድ ሳይሆን ለሕዝብ፣ ለአገር፣ ለትውልድ የለውጥ ምክንያት የሚሆኑ ዓለማትን የሚነቀንቁ ያልተለመደ ነገር የሚሰሩ እግዚአብሔር ትውልድ ያስነሳል። ክብር ለእግዚአብሔር ይሁን። ስለ ቤተ ክርስቲያን ሰውን አምላኬ ሰውን ተከታይ አትሁኑ፣ እግዚአብሔርን ተከተሉ። የእምነታችን ጀማሪ ፈጻሜ ኢየሱስ የሞተ አባት አይደለም፣ የሞተልን ሽማግሌዎች አይደሉም፣ ቄሶች አይደሉም። እርግጠኛውን የሞተ እውነተኛ የሞትን ያሸነፈ የተነሳ ኢየሱስ እሱን ተከተሉ። ከጥፋት ትድናላችሁ፣ ከሐሰት አሰራት ትድናላችሁ፣ ከዘላለም ሞት ትድናላችሁ፣ ከምናምንቴ አገልጋዮች ትድናላችሁ። ከዛሬ 5 ዓመት በፊት እግዚአብሔር እኔን አንድ ራእይ አሳየኝ። ይሄም አንድ ጠቆር ያለ ሰው ነው ማየው በፊቴ። ይሄ ሰውዬ ጭንቅላቱ ተልቶ ግራ እጁ አብጦ ቀኝ እጁ ጥቁር ደም ሲያፈስ እግሮቹ በሰንሰለት ታስረው እግዚአብሔር ያሳየኛል። ይሄንን እየተመለከትኩ እያየሁ ራእዩን
በዚህ ራእይ ውስጥ በነበርኩበት ጊዜ ይሄው ሰው ይለወጥና አፍሪካ ካርታ ይሆናል። ይህንን ደግሞ እግዚአብሔር ምንድነው መልእክቱ ምንድነው ልታናገረኝ የፈለከው ብዬ እያለው እግዚአብሔር እንዲህ ብሎ ተናገረኝ። ይሄ ከላይ ጭንቅላቱ የተላው የምትለው ትላንትና ጥንት የኔ ወንጌል ይስፋፋበት እኔ ስም ይጠራበት የነበረ ዛሬ ግን ወደ ሌላ እምነት የተላለፈ ሰሜን አፍሪካ ነው አለ። ይሄ ግራ የምታየው ደግሞ ምዕራብ አፍሪካ ነው። ወንጌልን ከጠላት አሰራር ጋር ከብልጽግና ወንጌል ጋር አቀላቅለው እኔን ሳይሆን ጤነኛ ሳይሆን የተቀላቀለ ወንጌል የሰበከ ያበጠ ያለ ይመስላል ያበጠ ነው እሱ ነው አለኝ። በቀኝ በኩል የምታየው እጅ ደግሞ ምስራቅ አፍሪካ ነው። ይሄ የሚፈሰው ደም ይሄ ደም ጥቁር የሆነው ደም በምስራቅ አፍሪካ እልቂት፣ እርስ በርስ ጦርነት ደም የተፋሰሱበት ነው አለኝ። ለምሳሌ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ሩዋንዳ እነዚህን አገሮች በአጠቃላይ ይሄንን ነው አለኝ። በአራተኛ ደግሞ ያሳየኝ አሁን ከኢትዮጵያ በታች ያሉትን አገሮች ደቡብ አፍሪካን ጨምሮ እነ ዚምባብዌን እነዚህ ደግሞ በሰንሰለት የታሰሩት በቅኝ ግዛት ስለተያዙ ስነ ልቦናቸውን እንኳን ሰው ለመሆናቸው የሚወስንላቸው ነጭ እንደሆነና በስነ ልቦናዊ ቀውስ እንደደረሰባቸው ከዚህ የተነሳ ነጮችን ይጠላሉ ወይም ደግሞ ነጮችን የሚፈሩ የሚንቀጠቀጡ ሰዎች ሆነው ነው አለኝ። ይህንን እያየሁኝ እያለ ያ በቀኝ እጅ በኩል አሳየኝና አንድ ነገር ከሰማይ መጣ። እናችን ቀኝ እጁን ነካችው፣ ቀኝ እጁ ተፈወሰ እና ከዛ በኋላ በዚች ቀኝ እጅ ምክንያት ያ የተላውም ያ የተዛባውም ያበጠውም ያ በሰንሰለት የተያዘው እንደተፈወሰ እግዚአብሔር አሳየኝ። ምንድነው ስል በእናንተ መካከል በኢትዮጵያ በምስራቅ አፍሪካ ላይ የሚነሳ ልዩ ተሐድሶ ያልተቀላቀለ ኮፒ ያልተደረገ ከዚህ በፊት ቅጂ ያልተካሄደ ወይ በቴሌቪዥን ወይ ከደቡብ አፍሪካ ወይ ከምዕራብ አፍሪካ ወይም ከሌሎች ያልተቀዳ ክርስቶስን ኢየሱስን በትውልድ ላይ የሚያስቀምጥ እንደሆነ እግዚአብሔር ተናገረኝ። ከዚህ የተነሳ እነዚህን 7 ዓመታቶች ያ መድኃኒት ያ ንቅናቄ ያ የእግዚአብሔር ክብር እውነተኛው ዓይን ያላየው ጆሮ ያልሰማው በሰው ልብ ውስጥ ያልነበረው ያን ክብር እንዲመጣ ምን እናድርግ ብዬ ጌታን ስጠይቅ ምድራችሁ የፈውስ ምድራችሁ የተሐድሶ ምድራችሁ የለውጥ ለዓለማት ሁሉ መፍትሄ እንድትሆኑ አደርጋለሁ፣ እናንተ ግን ፊቴን ፈልጉ ብሎ እግዚአብሔር ተናገረን። ከዚህ የተነሳ ተቀጣጣይ ወይም ቀጣይ ዓመታቶችን በሕያው እግዚአብሔር ፊት ያ ቀኝ እጅ የፈወሰችው ያ ከሰማይ የመጣችው ያ ኮፒ ያልተደረገችው የሰማይ አምላክ እጅ እንድትመጣ እየጸለይን ነው። አሁንም ደግሞ ቤተክርስቲያን ዛሬ ቅጥሯ ፈርሷል። ጥንት ነው፣ ቅርብ አይደለም፣ ሩቅ ነው። በዘመነ ደርግ እግዚአብሔር የለም በሚባልበት ዘመን ያንን የሰማሁትን አንድ ታሪክ ልነግራችሁ ወገኖቼ እፈልጋለሁ። ይህም ታሪክ ማለት እንደምታውቁት በሚዲያም በተለያየ ሁኔታ ውስጥ እግዚአብሔር እንደሌለ በትምህርት ቤት በሚዲያ በካድሬዎች በሰለጠኑ እና በነሱ ስለ እግዚአብሔር አለመኖር አጥብቀው አጽንተው ያስተምሩ ነበር። እግዚአብሔር አለ የሚለው አይዲያሊስቶች እንጂ በእርግጥ እግዚአብሔር የሚባል የለም ብለው ትልቅ ላጲስ ሰርተው ከትውልድ ልብ ላይ እግዚአብሔርና ኢየሱስን ለማጥፋት የተነቃነቁበት እጅግ ለክርስትና ከባድ የነበረበት ዘመን ነበረ። በዚያን ጊዜ አንድ እግዚአብሔር ሰው መጽሐፍ ቅዱስ ይዘው ክፍለ ሀገር አገልግሎት ለመሄድ ተነሱ። እኚህም አባት የእግዚአብሔር ሰው መቼም ጓደኛው መጽሐፍ ቅዱስ ነው። ይህንን የእግዚአብሔርን ቃል አንስተው ሲያነቡ አጠገባቸው በአጋጣሚ ሆኖ አንድ ካድሬ ተቀምጧል። ይሄ ካድሬ ደግሞ ምን አለ? መጽሐፉን ሳይከት ብሎ ሳቀ እና እነዚህ አይዲያሊስቶች የፈጠሩት እንጂ ይህንን ኋላ ቀር የሆነ እግዚአብሔር ቃል መጽሐፍ ቅዱስ ይዘው እንዴት ይሄዳሉ? ዘመን ያለፈበት ጊዜ ያለፈበት እንጂ እውነታው ይሄ አይደለም ብሎ ለ2 ሰዓት ሳያቋርጥ አስተማራቸው። እኚህ እግዚአብሔር ሰውም ደስ አላቸው። ማን የለም? እግዚአብሔር የለም ሲባል እግዚአብሔር አለመኖሩ ሲማሩ ለረጅም ሰዓት ሳይበሳጩ ደስ አላቸው። እሱም አንድ አይዲያሊስት የማያምን ሰው ወደ ማመን አመጣሁኝ ብሎ
አምሰበና ደስታውን ለመግለጽ አባቴ በጣም ገባሁት አይደለም ተልኮዬ እኮ ከዚሁ ጀመርኩኝ ብሎ ሲደሰት በኋላ ገባሁት አይደለም ወይ አላቸው። አዎ ልጄ ገብቶኛል፣ ግን አንድ ነገር አለ። ስማ ይሄ ያስኩት መጽሐፍ ቅዱስ በመጨረሻ ዘመን እግዚአብሔር የለም የሚሉ ካዲዎች እንደሚነሱ ተጽፎ ነበረ። ዛሬ ግን አንተን አየው፣ መጽሐፉን ከትላንቱ ይልቅ ዛሬ አመንኩት አሉት። ዛሬም ወገኖቼ ሊታመን የሚገባው እውነተኛ የእግዚአብሔር ቃል ይሄንን ነው። በመሳፍንት ዘመን የመጣው በሽታ የመጣው ቁስል በትውልዱ ላይ በሚመጣው ትውልድ ላይ ኢካቦድ የሚል ክብር ከእስራኤል የለቀቀበትን ታሪክ ገጽታዎችን የምናየው እጅግ አሳዛኝ የጨለማ ዘመን፣ አስከፊ የእስራኤል ዘመን ነው ወገኖቼ። ለኔም ዛሬ አንድ ነገር ይመስለኛል። ይሄ ዘመን ልክ የመሳፍንት ዘመን ማንም መሪ የሌለበት፣ ማንም አባት የሌለበት፣ ማንም ተቆጪ የሌለበት፣ ሁላችንም በዘፈቀደ የምንሄድበት እጅግ አስከፊ ዘመን እንደሆነ አምናለሁ። ጌታም ተናግሮኛል። የዚህ መገለጫዎች የመሳፍንት ዘመን መሪ ወይም አባት በጠፋበት ዘመን ሊከሰት የሚችለው ነገር ምንድነው? በእስራኤል ውስጥ ረሃብ፣ በተለይ በቤተልሔም ዳቦ ቤት በሚባለው ረሃብ ተከሰተ። ችግር በእግዚአብሔር ቤት ተፈጠረ። ስለዚህ የእግዚአብሔር ሰዎች ያንን ችግር ለመለወጥ ከመነሳት ይልቅ ምን አገባን ብለው ተነስተው ቤተልሔምን ለቀው ወደ ባዕድ አገር የሄዱበት እንደ አቤሜሌክ ዘመን ነው። ያ ዘመን ከረሃብ የተነሳ በእግዚአብሔር ቤት ችግር በመፈጠሩ የተነሳ ከዚህ የተነሳ አቤሜሌክ አገር ነው ስፍራን የለቀቀው። የዛ የረሃቡ ምክንያት ኃጢአት ነው፣ እርኩሰት ነው፣ ክፋት ነው። እግዚአብሔር ያንን የዳቦን ቤት ወደ ረሃብ ቤት ያደረገው። ዛሬ እውነት ለመናገር እውነተኛ የእግዚአብሔር ቃል ረሃብ፣ እውነተኛ የመንፈስ ቅዱስ መነቃቃት ረሃብ የተፈጠረበትና በቤተ ክርስቲያን በጥንቱም አሁን ተከፈትንም በሚሉት ሁሉ ላይ ቴክኒክና ታክኒክ የበዛበት እውነት ያልሆነ ከዚህ የተነሳ የእግዚአብሔር ሰዎች የእግዚአብሔርን ቤት ግራ ተጋብተው ወደ ጓዳቸው ወደ ቤታቸው ነው ጥለው የሄዱት። አቤሜሌክ ግን የእግዚአብሔር ችግር አለ ብሎ የእግዚአብሔርን ቤት ጥሎ በመሄዱ ቤተልሔምን ጥሎ በመሄዱ የመጣው ለመጨረሻ ላይ ባዶ ተስፋ ለኑኃሚን ባዶ ልብ፣ 3 ሬሳ፣ 3 መቃብር፣ 3 መበለቶችን ነው ወገኖቼ። ችግሮች ሲፈጠሩ የእግዚአብሔርን ቤት ትተን ወደ ጓዳ መግባት ሳይሆን በእግዚአብሔር ቤት ሆነን ለለውጡ ምክንያት መሆን ይገባናል። እግዚአብሔር ሁልጊዜም መልካም አምላክ እንደሆነ ልናስብ ይችላል። ዝሙትን የሚያደርጉ በእግዚአብሔር መድረክ ላይ ታላቅ ድምፅ የሚያሰሙ በምድራችን የተነሱ የተባሉ ዝሙትን፣ እርኩሰትን፣ መዳራት የነሱ ባህሪ የሆነ ምናምንቴ የኤሊ ልጆች እግዚአብሔርን የማያውቁ አብረው በቤተ ክርስቲያን በአሉ በሚባሉ ሴቶች ጋር የሚያመነዝሩ እግዚአብሔር ደግሞ እርግጠኛ ሁኑ አትታለሉ፣ ይሄ ትታ ነው ምንም ችግር የለም ቢሏችሁም ወገኖች አንድ ነገር ላሳያችሁ ፈልጋለሁ። እግዚአብሔር ቅዱስ አምላክ ነው፣ በዚህ የሚደራደር አይደለም። በመጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 4 ላይ ሄደን አብረን እናንብብ። እርኩሰት፣ ዝሙትን፣ መዳራትን ይሄ ነው ባህሪያቸው። ይሄ ነው የምናምንቴነት መገለጫ ወገኖች። እንዲህ ይላል አንደኛ ተሰሎንቄ ምዕራፍ 4 ከ1 ጀምሬ እንግዲህ በቀረውስ ወንድሞች ሆይ ትመላለሱ ዘንድ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ ተቀብላችኋል። እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን፣ እንመክራችኋለን። በጌታ በኢየሱስ የትኛው ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፍቃድ እርሱም መቀደሳችሁ ነው። መቀደሳችሁ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንደነገርናችሁ እንደመሰከርናችሁ ጌታ ለዚህ ነገር ሁሉ የሚበቀል ነውና